ስማችሁን በምድር ላይ እንደዚህ መጻፍ እንደምትችሉ ታውቃላችሁ። እንደምታዩት ስማችሁ በምድር ላይ ባሉ አትክልቶችና ወንዞችና መልክዓ ምድሮች ከስፔሊንግ ጋር የተያዘ ቅርጽ በሰሩ እነሱ ፎቶ ተገጣጥሞ ምን ሊመስል እንደሚችል ማየት ትችላላችሁ ማለት ነው። ይህንን የናሳ ዌብሳይት ላይ ገብታችሁ ማግኘት ትችላላችሁ። ይኸው ዩአርኤሉን አስቀምጬላችኋለሁ። በዚህ ዩአርኤል ትገቡና ይኸው እንደምታዩት ይመጣል። ልክ ይሄ ሲመጣላችሁ ስማችሁን መጻፍ ነው። ልክ ስማችሁን በምጽፉበት ሰዓት ከእያንዳንዱ የስማችሁ ስፔሊንግ ጋር የተያዘ በምድራችን ላይ ያንን የሚመስል ቅርጽ ያላቸው ቦታዎች ተገጣጥሞ ስማችሁ በምድር ላይ ሲጻፍ ምን እንደሚመስል ማየት ትችላላችሁ ማለት ነው። ባሳለፍነው ሳምንት የእርዝ ዴይ ማለትም የምድር ቀን እየተከበረ ነበር። ለዛ ሲባል ናሳ ይሄንን ለቋል። እስቲ የኔ ይሄንን ይመስላል። ይሄንን ምስል አይታችሁ የኔን ስም ገምቱ። ሲቀጥል ደግሞ የእናንተ ምን እንደሚመስል ስማችሁ በምድር ላይ ሲጻፍ ኮመንት ላይ ስክሪንሾት ምናምን አድርጋችሁ አሳውቁኝ። ሳይንሳዊ መረጃ የምትፈልጉና የምትወዱ ከሆነ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።